ጀዋር መሐመድን ምድረ ሰገጤ የሚጠላው አንደኛ እስላም ስለሆነ ሁለተኛ ደግሞ ኦሮሞስ ከሁለቱ የተነሳ ነው የሚጠላው የጀዋር መሐመድን ፖለቲካዊ ትንታኔ ሀገሪቱ ዛሬ ያለችበትን እንደ ነብይ ተናግሮታል ጀዋር መሐመድ እየተነተነ አንድ ባል እንደ ነብይ ተናግሮታል አንደኛ ሁለተኛ ዝም ብሎ የደንቆሮ ለቅሶ አይደለም የተመራመረ በፖለቲካል ሳይንስ ዶክትሬት ፕሮፌሰር አለን ከሚሉት በላይ እንዲፈትፈቶ ያገሮችን ተሞክሮ ሊያስቀምጥልሽ የሚችል ሰው ነው ሶስተኛ ጄኒውን ነው አፈቅቤ ልበጩቤ አይደለም ጀዋር ሊሰድብሽ ታሰበ ይሰድብሻል ሊገልም ታሰበ አይልም እንጂ ገልሻለሁ ይልሻል ጄኒውን ነው የአፉ ቃልና የልቡ ሐሳብ በእግዚአብሔር ፊት ትክክል የሆነ ሰው ጀዋር ኦሮሞነቱ ስቦ አይደለም ይሄ ብቻ አይደለም ጀዋር መሐመድ በአንዲት ኮምፒውተር ሚሊዮን ኦሮሞ ወጣትን ያነቃነቀ ጀግና ነው 11000 ኪሎ ሜትር ላይ ሆኖ የሰማሽ ነው ኢንፍሉዌንስ ያረገ ሼክ ያረገ ነው he can deliver ምላስ ብቻ አይደለም ጀዋር መሐመድ በእጁም ይሰራል የነቀነቀ ሰው ጀዋር መሐመድ የኦሮሞ ወጣት ዛሬ ቢነሳ ሞቢላይዝ ሊያረግ የሚችል ሰው ተከበብኩ ብሎ ቴክስት ባረገ ጊዜ ከአንድ ፌስቡክ ቴክስት ተነሳ ምን ያህል ህዝብ እንደተናጣ ይተሻላል በቃ ተከበብኩ ነው ያለው ራሱን ለመከላከል ማረጉ ደግሞ ትክክል ነው ምክንያቱም ሰው የመጨረሻ ሀብቱ አንድ ህይወቱ ነች ጀዋር ሊሞትለት የሚችል አላማውን የሚከተል ሚሊዮን የኦሮሞ ወጣቶች ብቻ ሳይሆን ሚሊዮን የሲዳማ ብሔር ብሔረሰቦች ወጣት አሉ ምናልባት ከአማራ ውጭ ከአማራ የሚደግፈው ሊኖር ይችላል ስለዚህ መስፈርተ ጀዋር መሐመድን አንደኛ ያረኩበት ምክንያት ይሄ ሁሉ ነው ተከታለው ሞቢላይዝ የሚያደርገው አለው ራእዩን የተቀበላለው ዕውቀቱ አለው ትንታኔ አለው ማስተዋሉ አለው በዛ ላይ ደግሞ ኦሮሞማውን ጨምሪበታ የብሔር አንደኛ ሽክሽክ ሲጨምሪበት ጀዋር አንደኛ ለቶ አያለው ደረጃ መዳቢያ አይደለም ሁለተኛ ማረግበት ለቶ አያለው ሞቢላይዝ ሊያርግ የሚችለው ማን እንደሆነ አላውቅም ነው የሚሞተው ለቶ አላው ተከብያለው ብለ ለቶ የሚሞታል አላውቅም ግን 97 ላይ ተፈጨ ያኔ ሞቢላይዝ የሚያደርገው ነበር ያን ስሙን ቀባቡት ጥላሸት አለበሱት ለቶ አያሌጉና አይደውስ ሞቢላይዝ የሚያደርገው ያለ አይመስለኝም ግን ለቶ ሞቢላይዝ ሊያደርግ የሚችለው እንደኔ ተመራመረ የማዳላ ገብቶሻል አናላይዝ አድርጎ ጄኒውን የሆነ ሰዎችን ብቻ ለቱ ሊመራ የሚችለው ጄኒውን ታማኝ የሆነ ሰው አንድ ብሔር ላይ ሄዶ ቢወተፍ ግን ሞቢላይዜሽን ሊኖረው ይችላል ያስተቱ ነው ለቶ አያለው